ሰላም ወዳጆቼ እንዴት ናችሁልኝ? ለሙዚቃ አፍቃሪያን መሳጭ ሆነች በስራት ይዤ መጥቻለሁ። ድምፃዊ አህመድ ተሾመ አዲሱን ጊዜ አይሄድም አልበም ለታዋቂ የጥበብ ሰዎች አስቀድሞ አስደመጠ። ድምፃዊና የዜማ ደራሲ አህመድ ተሾመ ዲምቢ በመጪው አርብ ሐምሌ 10 ቀን በናሆም ሪከርድስ አማካኝነት ለአድማጮች የሚያቀርበውን ጊዜ አይሄድም የተሰኘ ሶስተኛ የሙዚቃ አልበሙን ከመለቀቁ በፊት ለታዋቂ የሀገራችን የጥበብ ሰዎች ያስደመጠበት የአልበም ቅምሻ ዝግጅት በደብል ትሪ ባይ ሂልተን ሆቴል ተካሂዷል። በዝግጅቱ ላይ ባለቅኔ ገጣሚና ጸሐፊ ተውኔት አያልነህ ሙላቱ፣ አርቲስት አበበ ባልቻ፣ ጸሐፊ ተውኔት ኃይሉ ጸጋይ፣ አርቲስት ታምሩ ብርሃኑ፣ የሙዚቃ ባለሙያዎች ጆርጋ መስፍን፣ ብሌን ዮሴፍ፣ ብሩክ አሰፋ እንዲሁም ድምፃዊ አብርሃም በላይነህ ሻለይ፣ አርቲስት እድለወርቅ ጣሰው፣ ቲክቶከር ሀያት ናስር ዩቲናስ እና ሌሎች በርካታ የጥበብ ባለሙያዎች ተገኝተው አልበሙን ቀድመው አድምጠዋል። አህመድ ተሾመ አልበሜን ለመላው የሙዚቃ አፍቃሪ ከማስደመጤ በፊት መርቁኝ፣ ሐሳብና አስተያየታችሁን ንገሩኝ በማለት ከተጋባዦቹ ጋር ሰፊ ውይይት አድርጓል። አልበሙን ቀድሞ ያዳመጡት የጥበብ ሰዎችም በሙዚቃዎቹ እጅግ እንደተደሰቱ በመግለጽ ለድምፃዊው መልካም ምኞታቸውን አስተላልፈዋል። ጊዜ አይሄድም የተሰኘው ሶስተኛው የአህመድ ተሾመ ዲምቢ አልበም በመጪው አርብ በይፋ ለአድማጮች የሚቀርብ ሲሆን በብዙ የሙዚቃና የጥበብ አፍቃሪዎች በጉጉት እየተጠበቀ ይገኛል። አክብራችሁ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስክንገናኝ ቸር ይግጠመን።